አንድ ሰው መጀመሪያ ሐርሞ ሲቆም ሶላት ላይ ምንድነው ማለት ያለበት? ሱብሓነከ አላሁመ ወቢሐምዲክ ወተባረከ እስሙክ ወተዓላ ጀዱክ ወላ ኢላሃ ገይሩክ። ከዛ ፋቲሐን ቀራ። ከዛ አንድ ሱራ ቀራ። ሩኩዕ ወረደ። ከሩኩዕ ቀና ሲል ምንድነው ማለት ያለበት? ሩኩዕ ላይ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም። ከዛ ቀና ሲል አላሁመ ረበና ወለከል ሐምድ። አንድ ይሄም ማለት ይችላል። አጭር ነው። አላሁመ ረበና ወለከል ሐምድ። ከፈለጋችሁ ደግሞ ይሄንንም ማለት ትችላላችሁ። ይሄንንም የኛ ነቢ አለይሂ ሰላቱ ወሰላም ይሉት ነበረ። አላሁመ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ። ከሁለት አንዱ ማለት ትችላላችሁ። ከዛ ሱጁድ ወረዳችሁ። ሱጁድ ላይ ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ ተክቢር ብላችሁ ማለት ነው። አላሁ አክበር ብላችሁ ከዛ ሱጁድ ላይ ይሄን ብላችሁ እኛ ነቢ አለይሂ ሰላቱ ወሰላም ሱጁድ ላይ የሚያረጉት የነበረ ዱዓ ኦኬ። አላሁመ እግፊር ሊ ዘንቢ ኩለህ ደቀሁ ወጅለህ ወአወሉሁ ወአኺሩህ ወዓላንየትሁ ወሲረህ ማ ዓሊምቱ ሚንሁ ወማ ለም ዓለም። አላህዬ ወንጀሌን ማረኝ። ደቀሁ ወጅለህ ትንሹንም ትልቁንም፣ ወአወሉሁ ወአኺሩህ የመጀመሪያውንም የመጨረሻውንም፣ ወዓላንየትሁ ወሲረህ የወጣውንም የተደበቀውንም፣ ማ ዓሊምቱ ሚንሁ ወማ ለም ዓለም የማቀውንም የማላቀውንም። ትልቅ ዱዓ ነው። ከዛ ከሱጁድ የአንደኛውን ሱጁድ ብላችሁ ቁጭ አላችሁ አይደለም። ረቢ እግፊር ሊ ወርሐምኒ ወዓፊኒ ወህዲኒ ወርዙቅኒ። በሁለት ሱጁዶች መሃል የሚባል ነው። ከዛ ሱጁድ አሁን ወረዳችሁ። ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ የምትችሉትን ያህል ማለት ትችላላችሁ። እዛም ላይ ሱቡሑን ቅዱስ ረቡል መላኢከቲ ወሩህ ማለት ይቻላል። ኦኬ። ሱጁድ ላይ ሆናችሁ ያንንም ዱዓ ማድረግ ትችላላችሁ። አላሁመ እግፊር ሊ ዘንቢ ኩለህ ደቀሁ ወጅለህ ወአወሉሁ ወአኺሩህ ወዓላንየትሁ ወሲረህ ማ ዓሊምቱ ሚንሁ ወማ ለም ዓለም። ይሄ በጣም የሚወደድ ዱዓ ስለሆነ ነው። አላሁ ረቡል ዒዛ ሱብሓነሁ ወተዓላ ሱጁድ ላይ አንድ ሰው በቆየ ቁጥር ወደ ረሱል ዓለይሂ ሰላቱ ወሰላም የነገሩን ሐዲስ ወደ አላህ ሱብሓነሁ ወተዓላ የበለጠ ይቀርባል አሉ። ያ ባሪያ ሱጁድ ላይ በቆያችሁ ቁጥር ፈርድ ሶላት ላይ በአረበኛ ነው ዱዓ የሚደረገው። እነዚህ የነገርኳችሁን ያዟቸው። ሱና ሶላት ላይ በቋንቋችሁም ዱዓ ማድረግ ትችላላችሁ። እኔንም እናንተንም በረሕመቱ በእዝነቱ በቸርነቱ ሶላትን ወደው ሐላዋውን ረሱል ዓለይሂ ሰላቱ ወሰላም ሶላቴ ውስጥ ምን እናገኛለሁ አሉ። ውስጣቸው መረጋጋዬ ነው አሉ። ፈዚዓ ኢለ ሶላት የሚያስከፋቸው ነገር፣ የሚያናድዳቸው፣ የሚያሳዝናቸው ነገር ካጋጠማቸው ወደ ሶላት ነኛ ነቢ ዓለይሂ ሰላቱ ወሰላም የሚያስጨንቃቸውም ነገር ሲያጋጥማቸው እኔንም እናንተንም በረሕመቱ በእዝነቱ አላህ ሱብሓነሁ ወተዓላ ሐላዋውን ይወፍቀን። አላሁማ አሚን።